አድማጮቻችን እንግዲህ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ከረማችሁ። ዛሬ እንግዲህ በስጋ ወጥ አሰራር ተገናኝተናል። ይኸው እንደምታዩት እንግዲህ ይሄ ቀይ ስጋ ነው። ሽንኩርት አለ፣ ቂቤ አለን፣ ነጭ ሽንኩርትና ዝንጅብል የተፈጨ አለን። እዚህ ጋር ቅመም አለን፣ እዚህ ጋር በርበሬ አለን፣ እዚህ ጋር ጨው አለን። እዚህ ጋር ደግሞ የሽንኩርቱ ማብሰያ ዘይት አለን። ከዛም በኋላ እንግዲህ አሰራሩ እንደሚከተል ይሆናል ማለት ነው። እንደምታዩት ሽንኩርታችን እንደዚህ ባለ መልኩ ዘይቱን ሞቅ አድርገነው ከተነዋል። አሁን እሱ እስከሚበስል ድረስ እናጥላለዋለን ማለት ነው። ይኸው እንግዲህ እንደምታዩት አሁን ሽንኩርታችን በስሏል፣ መልኩን ለውጧል። በርበሬ እንጨምራለን ማለት ነው። እንግዲህ የበርበሬው አይነት ወሳኝነት አለው። ይሄን ያህል ማንኪያ ይሄን ያህል እንዲያርጉ አልላችሁም፣ ምክንያቱም እስከሚያቀላላችሁ ድረስ እናንተ የራሳችሁ በርበሬ የሚወድ ሰው አለ፣ በርበሬ የማይወድ ሰው አለ። ይሄ ስታረጉ ግን እስከሚያቀላላችሁ ድረስ ብትጨምሩ ጥሩ ነው። ምክንያቱም ቀይ ወጥ አፍ ላይ ያዝ ሲያደርግ ቆንጆ ማለት ነው። አሁን ይሄ አያችሁት? ራሱ በርበሬ ቆንጆ በርበሬ ከሆነ እንደ መጥቆር ይላል። እናንተ አሁን ማማሰል ከዘይቱ ጋር እንዲዋሃድ ከሽንኩርቱ ጋር እንዲመሳሰል ውሃ ከመጨመራችሁ በፊት ማማሰል። አሁን ነጭ ሽንኩርትና ዝንጅብሉን እንጨምራለን። አሁን የምንጨምርበት ምክንያት ከበርበሬው ጋር ከጨመርነው ከበርበሬው በፊት ብንጨምረው ፍሌቨሩ ይጠፋል። አሁን ግን ከሆነ ኦሬዲ በርበሬው በስሏል፣ ጥሩ ጣዕም ይኖረዋል ማለት ነው። አሁን ትንሽ ውሃ ጠብ እንደምታዩት አሁን ሽንኩርቱ ብስል ብሏል። እንደምታዩት ቅመሟን ትንሽ ነስነስ መከለሻ ማለት ነው። አሁን እዚህ ጋር ቂቤ አለን። ቂቤያችንን እንግዲህ እንደምታዩት ስጋው ሬዲ ነው። ጥፍፍ ብሎ የሀገር ስጋው ድቅቅ ብሎ ሲፈቀድ ካለ ባንድ ምጥጥ ስለሚል
ፈጠጥ ሲል ኮምተር ሲል በቃ አፍ ያዝ ያደርጋል እዛው ምሽክ እንዳይል። አሁን ይሄ ነው። አሁን ለትንሽ ሰዓት እንከድነዋለን ማለት ነው። አሁን ሁሉ ነገር ሬዲ ሆኗል። ያው እንደምታዩት ቅባቱን ሙቋል። በቃ አሁን ይወርዳል ማለት ነው። ታውቃ አሁን ወጣችን ደርሷል። ስጋው ሙፍት ሳይል ያው እንደዚህ ምክንያቱም ስጋ ከሞተ ጨርቅ ነው። ግን ጥርስ ላይ ያዝ ሲያደርግ ስትበሉትም ደስ ያደርጋል። ቅባቱን እየከተተ ነው። ይኸውላችሁ እንግዲህ እንደምታዩት ወጣችን ይህን በሚመስል ሁኔታ በስሏል። ያው እንግዲህ እንዴት እንደሚያምር በጤፍ እንጀራ ያው ሁሉ ነገሩ የተዘጋጀ የተስተካከለ ውሻ ያማረ እንጀራ ማለት ነው።